አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የሁለገብ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ኢንሻአላህ ዛሬ የማሳያችሁ ነገር ይሄን አፕሊኬሽን ይሆናል። ሰብኔት የሚለው ማለት ነው። ይሄ አፕሊኬሽን ነው ኢንሻአላህ። እና ምንድነው በነፃ ዳታ ያስጠቅማል ማለት ነው። ኢትዮጵያ ነው እኔ ያለሁት። ኢትዮጵያ ላለ ኔትወርክ እያስጠቀመ ነው ያለው። ያው ሳዑዲ ያላችሁም ትሞክሩታላችሁ። ውስጡ ብዙ ሰርቪስ አለው። ሳዑዲ ያሉም እየተጠቀሙ ነው። ዘይን እና ጃዋይ ምናምን ይሰራል እያሉ ነው እና ትሞክሩታላችሁ ገብታችሁ ማለት ነው። እንዴት እንደሆነ አሳያችኋለሁ። እና ወደ ቪዲዮ እንሄዳለን ኢንሻአላህ። ሰብስክራይብ እያደረጋችሁ ላይክ እና ሼር ማድረጉ። አፕሊኬሽኑ ፕሌይ ስቶር ላይ አለ። ከፕሌይ ስቶር ማለት ትችላላችሁ ማለት ነው። ፕሌይ ስቶር ላይ ገብታችሁ ሰብኔት ማለት ትችላላችሁ ማለት ነው። ሰርች ባር ላይ መጣችሁ ያው የምጽፈውን ጽፋላችሁ። ፊደሉ ይታያችኋል ብዬ አስባለሁ። 7 ቁጥር ትጽፉና ከዛ ያው ይመጣል እንደምታዩት ሰባኔት ቪፒኤን 2025 ብሎ ይመጣል። ሙሉውን መጨረስ አያስፈልጋችሁም። ይሄን ነው በቃ ተጠቀም የምታደርጉት። 7 ቁጥር ሲጽፉ ይመጣል እንደዚህ እንደምታዩት ማለት ነው። ከዛ ይሄ ነው አፕሊኬሽኑ። እና እናንተ ታወርዱታላችሁ ይሄን አፕሊኬሽን። ይሄ ነው በነፃ ነው እየሰራልኝ ያለው። አሁን ራሱ የምጠቀመው ዳታ በሱ ነው። ኦፕን ትሉትና ትገባላችሁ ካወረዳችሁ በኋላ ማለት ነው። እንደምታዩት ነው። አሁን እኔ በነፃ እየተጠቀምኩኝ ነው ያለሁት። እዚህ ጋር እንደምታዩት ዝርዝሩ ይህ ዘዴ መደበኛ ፍጥነት ሁሉንም ድረ-ገጾች መድረስ ይችላልና ጊዜ ሲጨምር እንዲጠቀሙ የሚለውን እንደዚህ አይነቶቹ ሰርቨሮች ናቸው የምንነኳቸው። እና ምንድነው ማስታወቂያ ማየት አለባችሁ። አሁን በአንድ ማስታወቂያ 2 ሰዓት ይሰጣቸዋል። እኔ አሁን እዚህ ጋር 17 አወር ወይም 17 ሰዓት አለኝ። አዲስ ሬዲ ብሏል ደግሞ እንደገና ሌላ ማስታወቂያም ሬዲ ነው ዝግጁ ነው። እንደገና አሁን ማስታወቂያ ባይ 2 ሰዓት ይጨምርልኛል ማለት ነው። እና በአንድ ማስታወቂያ በቃ 2 ሰዓት እንደገና ጨምራችሁ ማስታወቂያ ያያችሁ እስከ 17 ሰዓት 20 ሰዓት በቃ ለብዙ ቀን መጠቀም ትችላላችሁ ማለት ነው። ማስታወቂያ ያያችሁ ብቻ። እስኪ አሁን ዲስኮኔክት አድርገውና ውስጥ ያለውን ሰርቨሩ ምናምን እናያለን። እና እዚህ ጋር ነካዋለሁኝ። የላኛው ምንም አልነካሁትም እንደዚህ እንደነበር ነው የተውኩት። የላኛው መንካት አያስፈልግም። የታችኛውን ነው የምንነካው። አሁን እዚህ ጋር ነው ያለው በዜሮ ብር ምናምን ምን የመደበኛ ዘዴ እዚህ ብዙ ነው። ይሄም አለ። ይሄም መደበኛ ዘዴ የሚል ነው። ይሄም መደበኛ ፍጥነት የሚል ነው። ብቻ እየመረጣችሁ መሞከር ነው። በአንዱ ባይሰራ በአንዱ ይሰራል። በአንዱ ቢቀዘቅዝባችሁ ፍጥነቱ በአንዱ ፈጠን ይላል ማለት ነው። እንደገና ደግሞ ፓኬጅም ከገዛችሁ እንደዚሁ የሶሻል ሚዲያ ፓኬጆች አሉ። እነሱ መጠቀም ይቻላል። አሁን ስፖቲፋይ፣ የማያ፣ የቴሌግራም ፓኬጅ ምናምን አለ። ይሄ ለኢትዮጵያ ቁጥሮች ነው። ኢትዮጵያ ላላችሁ ነው ማለት ነው። ይሄ ሌላው ደግሞ ይሄ ደግሞ ኦል ኔትወርክስ የሚለውን ትነኩታላችሁ። ሌላ ከኢትዮጵያ ውጭ ያላችሁ ማለት ነው። ሪኮመንድድ የሚለው ላይ ያው አውቶማቲካሊ ራሱ እዚህ ያደርግላችኋል የኢትዮጵያ ቁጥር ሲሆን ቁጥራችሁ ሲማችሁ ማለት ነው። ሌላው ደግሞ ሳዑዲ ያላችሁ እዚህ ጋር ትነኩና ከዚህ ውስጥ ነው የምትመርጡት ወይም ደግሞ የምትፈልጉት ማለት ነው። እና በተለያየ ሸሪሐ ሞክሩት። በሲምም ማነው በዘይንም ሊሆን ይችላል። በጀዋይ በሰዋ በምን ያለውን ነገር ሞክሩት እናንተ። ያው ከዚህ ጀምሮ ነው የሚመጣው። ዘይን ሞባይል ምናምን እያለ አለ። በቃ ይሄን እናንተ ቼክ ታደርጉታላችሁ። ያው ሳዑዲ ላይ ይሰራል ብለውኛል። ስለዚህ በነፃ ተጠቀሙ እላችኋለሁ።